ጥቅምት 3 ቀን 2018 እንደ ፈረንጆቹ አቆጣጠር በዊስኮንሲን ግዛት የምትገኘው የፒዋውኬ ከተማ የጸጥታ ድባብ ተጎናጽፋለች። መደበኛ የምሽት ውበት ያላት ከተማ መስላለች። ግን ደግሞ ከአንዱ የመኖሪያ ቤት ቅጥር ግቢ በስተጀርባ አንድ አሰቃቂ ምስጢር ተሸሽጓል። በአንድ መደበኛ መኖሪያ ቤት ውስጥ የ62 ዓመቷ ሊን ሄርናን በሳሎኗ ሶፋ ላይ ተደግፋ ተኝታለች። አተነፋፈሷ ቆሟል። በደረቷ ላይ በዙሪያዋ የደቀቁ የመድኃኒት እንክብሎችን ተበትነዋል። መጀመሪያ ለሚያየው ሰው ትዕይንቱ ግልጽ ይመስል ነበር። በበሽታና በጭንቀት የተሰቃየች ሴት ሕይወቷን በገዛ እጇ የቀጠፈችበት እይታ ፈጥሯል። ወደ 911 ደውላ የሚንቀጠቀጥ ድምጿን ያሰማችው የ39 ዓመቷ ጄሲ ኮርቼስኪ ነበረች። የሊን የቅርብ ወዳጅ፣ እንደ ልጅ የምታያትና እንደ ሙሉ ጊዜ አስተማሚ ሆና የምትረዳት ወጣት ነበረች። ለፖሊስ አባላት በሰጠችው የመጀመሪያ ቃል ሊን ሕመም በዝቶባት ነበር፣ ተስፋ ቆርጣ ራሷን ልታጠፋ እንደምትችል ትነግረኝ ነበር አለች። ፖሊሶችና የሕክምና ባለሙያዎች ቦታው ላይ ሲደርሱ የተበታተኑትን እንክብሎችን ተመለከቱ። ነገር ግን የመጀመሪያው እይታ ሁል ጊዜ እውነት አይደለም። የሊን ሞት የመንፈስ ጭንቀት ውጤት አልነበረም። ይልቁንም በቅርብ ወዳጇ እጅ የተቀነባበረ በረቀቀ መርዝ የተፈጸመ ቀዝቃዛ ግድያ ነበር። መሳሪያው ደግሞ ምንም አይነት ጥርጣሬ የማይጭር በየመንደሩ ያለ ያለማዘዣ የሚሸጥና በየቤታችን የሚገኝ የአይን መድኃኒት ጠብታ ነበር። ሊን ሄርናን ብቻዋን የምትኖር የቀድሞ የውበት ባለሙያና ለሰዎች አሳቢ የነበረች ሴት ናት። ከጄሲ ኮርቼስኪ ጋር ያላቸው ግንኙነት ከዓመታት በፊት የተመሰረተ ነበር። ሊን ለጄሲ እንደ እናት አሳቢ ነበረች። ጄሲ ደግሞ ለሊን እንደ ታማኝ ረዳትና ወዳጅ ሆና አጠገቧ የምትኖር ወጣት ነበረች። ነገር ግን ከዚህ ወዳጅነት በስተጀርባ ሌላ ጥቁር እውነት ነበር። ጄሲ የገንዘብ ጥም ነበራት። በቁማርና በብድር ዕዳ የተዘፈቀች ወጣትም ነበረች። ሊን ደግሞ በዓመታት ልፋቷ ያከማቸችው ከ$300,000 በላይ የቁጠባና የገንዘብ ሀብት ነበራት። በጊዜ ሂደት የጄሲ ፍላጎት ከረዳትነት ወደ የበላይነት ተቀየረም። የሊን የባንክ ሂሳቦች ያለ አግባብ መንቀሳቀስ ጀመሩ። ቼኮች ይፈረማሉ፣ ገንዘብ ይወጣሉ። ሊን ግን ይህን ሁሉ አታውቅም ነበር። ጄሲ የሊንን የፋይናንስ ሕይወት ሙሉ በሙሉ ከተቆጣጠረች በኋላ አንድ ትልቅ ስጋት አደረባት። ሊን የገንዘቧን መጥፋት ልታውቅብኝ ትችላለች የሚል ፍርሃት። ሊን ለወዳጆቿ ገንዘቤ ወዴት እየሄደ እንደሆነ አላቅም በማለት መናገር በጀመረችበት ወቅት የጄሲ ጊዜ እያለቀ እንደሆነ ተሰማት። በመደበኛ ሁኔታ የአይን መድኃኒት ጠብታዎች በውስጣቸው ቴትራሃይድሮላይዝን የተባለ ኬሚካል ይይዛሉ። ይህ ኬሚካል በአይን ላይ ሲደረግ ደግሞ የደም ስሮችን በማጠብ የቀይነትን ህመም ያጠፋል። ነገር ግን ይህ ኬሚካል በአፍ በኩል ሲወሰድና ወደ ሆድ ሲገባ ሙሉ በሙሉ ገዳይ መርዝ ይሆናል። የልብ ምት ያዘገያል፣ የደም ግፊትን በፍጥነት ያወርዳል፣ የነርቭ ስርዓትን ያዛባል፣ በመጨረሻም የመተንፈስ ስርዓትን በማቆም ሕይወትን ያጠፋል። ጄሲ ኮርቼስኪ ይህንን ምስጢር አጥንታው ነበር፣ በደንብም ታውቀው ነበር። በሊን የውሃ ብርጭቆ ውስጥ 1 ወይም 2 ጠብታ ሳይሆን ሙሉ የ6 የአይን መድኃኒት ብልቃጦችን መርዝ ጨመረችበት። ሊን ምንም ሳታውቅ ውሃውን እያጣጣመች እየጠጣች መርዙ በሰውነቷ ውስጥ በዝግታ ስራውን ጀመረም። ጄሲ መርዙ ስራውን ሲሰራ እንደተመለከተች የሞት ትዕይንቱን እንደ ራስ ማጥፋት ለማስመሰል በማደራጀት ከቤት ወጣች። ፖሊስ መጀመሪያ የሊንን ሞት እንደ ራስ ማጥፋት ቆጥሮት ነበር። ነገር ግን የፎረንሲክና የቶክሲኮሎጂ ምርመራ ውጤት ሲመጣ የሁሉም ሰው አስተሳሰብ ተቀየረም። በሊን ደም ውስጥ የተገኘው የቴትራሃይድሮላይዝን መጠን የሕክምና ባለሙያዎች አጃይብ ያሰኘ ነበር። ይህ መጠን በምንም አይነት ሁኔታ በአይን ጠብታ መደበኛ አጠቃቀም በሰው ደም ስር ሊገኝ የሚችል አልነበረም። አንድ ሰው ይህን ያህል መጠን በሰውነቱ ውስጥ ለማግኘት ሙሉ ብልቃጦችን መጠጣት ነበረበት። በተጨማሪም በሊን ደረት ላይ ተበትነው የተገኙት እንክብሎች በሆዷ ወይም በደሟ ውስጥ አልተገኙም ነበር። ይህን ትዕይንት ሆን ተብሎ ሰዎችን ለማሳሳት የተዘጋጀ ስቴጅድ ክራይም ሲን መሆኑንም ፖሊስ አረጋገጠም። መርማሪዎች የሊን ሞት ወደ ግድያ መዝገብ ቀየሩት። ዋናዋ ተጠርጣሪ ደግሞ አንዷ እሷ ነበረች፣ ጄሲ ኮርቼስኪ። ፖሊስ የሊን እና የጄሲን የፋይናንስ እንቅስቃሴ መመርመር ሲጀምር የወንጀሉ ዋና መንስኤ ግልጽ ሆነለት።
ጄሲ ከሊን ሞት በፊትና በኋላ $290,000 በላይ ሰርቃለች። የሊንን የባንክ ሂሳቦች ባዶ አድርጋለች። በስሟ የክሬዲት ካርዶችን አውጥታለች። የሊን የባንክ ሂሳብ ሲመረመር ከተወሰኑ ዶላሮች በስተቀር ሙሉ በሙሉ ተሟጦ ተገኝቷል። እንዲያውም ሊን ከመሞቷ በፊት ሀብቷን ሙሉ በሙሉ ለጄሲ እንዳወረሰች የሚያስመስል የሐሰት የኑዛዜ ሰነድ ዊልም አዘጋጅታ ነበር። ጄሲ ገንዘቡን ለቁማርና ለግል ሕይወቷ ጥቅም ታውለው ነበር። ሊን ሕያው ሆና ሳለች የተጀመረው የገንዘብ ምዝበራ ሊንን በመግደል ሙሉ በሙሉ ለመሸፈን አቅዳ ነበር የፈጸመችው። ፖሊስ ጄሲን ለሰዓታት ሲጠይቃት ቃሏን ደጋግማ ተቀያየር ነበር። መጀመሪያ ሊን በህመም ተስፋ ቆርጣ ራሷን አጠፋች አለች። በኋላ ደግሞ ሊን በበሽታ ትሰቃይ ነበር፣ ራሷን ለመግደል የአይን ጠብታ ውሃ ውስጥ ጨምራ ጠጣች አለች። በመጨረሻም በመረጃ መፈናፈኛ ሲያሳጧት እኔ ነኝ የአይን ጠብታውን በውሃ ውስጥ ጨምሬ የሰጠኋት፣ ነገር ግን ራሷን ልታጠፋበት እንደፈለገች ይህን ያህል መርዝ እንደሚሆን አላወቅኩም ነበር በማለት አመነች። ነገር ግን የታመነው ማስረጃና የፎረንሲክ ውጤቱ ሌላ እውነት ይናገር ነበር። ሊን መርዙን በራሷ ፍላጎት አልጠጣችውም። በውሃ ውስጥ ተደባልቆ የተሰጣት በከፍተኛ ጥንቃቄ የተዘጋጀ ሴራ ነበር። እንደ ፈረንጆቹ አቆጣጠር በ2023 በተካሄደው የችሎት ሰበር ስብሰባ ዓለም አቀፍ ትኩረትን የሳበው ይህ የፍርድ ቤት ክርክር ተጠናቀቀ። አቃቢ ሕግ ጄሲን ገንዘብ ለማግኘት ስትል የቅርብ ወዳጇን በረቀቀ መንገድ የገደለች ጨካኝ ሲል ገለጻት። የጄሲ ተከላካዮች ግን ሊን በራሷ ፍላጎት ሕይወቷን እንዳጠፋች ለማስረዳት ሞከሩ። ነገር ግን ዳኞች ሁሉንም ማስረጃዎች፣ የፎረንሲክ ውጤቶችና የባንክ ሰነዶች ካዩ በኋላ የጄሲን ጥፋተኝነት አረጋገጡም። ጄሲ ኮቼስኪ በአንደኛ ደረጃ የተከሰሰችበት ግድያ ወይም ደግሞ ፈርስት ዲግሪ ኢንቴንሽናል ሆሞሳይድ እና በስርቆት ወንጀሎች ጥፋተኛ ሆና ተገኘች። ጉዳይን ሲከታተሉና ሲመረምሩ የነበሩ ለዕለቱ የተሰየሙ ዳኞችም ብዙ መረጃዎችና ማስረጃዎችን ካገላበጡ በኋላ የዕድሜ ልክ እስራት ወሰኑባት። ጄሲ ኮቼስኪ ከእስር ቤት በምህረት ለመለቀቅ ወይም በይቅርታ በፓሮል ለመውጣትም 40 ዓመታትን መጠበቅ እንዳለባት ተነገራት። ስለሆነም ከ40 ዓመታት በኋላ ብቻ የይቅርታ ፓሮል ማመልከት የምትችልበት ዕድል ተሰጣት። የሊን ሄርናን ታሪክ የሰው ልጅ ለገንዘብ ሲል ምን ያህል ጨካኝ ሊሆን እንደሚችል የሚያሳይ አሳዛኝ ምሳሌ ነው። በጣም የምታምናት እንደ ልጅ የምታያትና በቤቷ የተቀበለቻት ወጣት በየቀኑ በምታዘጋጅላት የውሃ ብርጭቆ ውስጥ መርዝ እየጨመረች ሕይወቷን ቀጠፈችው። አንዳንድ ጊዜ ትልቁ አደጋ የሚመጣው ከሩቅ ጠላት ሳይሆን አምነን በራሳችን በራስ ገብተን አጠገባችን ካስቀመጥነው ሰው ነው። የተወደዳችሁና የተከበራችሁ የዚህ ቻናል ቤተሰቦች ለዛሬ ይዘንላችሁ ቀርበን የነበረው እውነተኛ የወንጀል ታሪክ ይህን ይመስል ነበር። እስከዚህ ድረስ ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ይዘንላችሁ እንድንቀርብ የምትፈልጉት ታሪክ ካለ በኮሜንት መስጫ ሳጥን አሳውቁን። በቀጣይ በሌላ ታሪክ እስክንገናኝ ቸር ሰንብቱ።